ኢትዮጵያ የዓለም አድባር ነች፣ ቀላል ሀገር አይደለም። ለመመኘትና ለማሰብ ያለንበት ሁኔታና ያለንን አቅም ገምተን መመኘት የለብንም። ያ ምልክት ግን እስከ ማንነትን እስከሚያጠፋ ድረስ ከሆነ አደገኛ ነገር ነው። አባቴን ሳውቀው አንድ ቀን የዓመት ረፍት ወስዶ አያውቅም ከስራ ቦታ ላይ። ከምንም በላይ እርስ በርሳችን መከባበር፣ መዋደድ፣ መተባበርና የቀደሙት ታላላቆቻችን የሰሩትን ስህተት ሳንደግም የአፍሪካ መርከብ ለሚጓዝ በአፍሪካ መርከብ ይፈራል አዲስ ሀሳብ ማቅረብ። ውሃ አልፎ በመርከቡ ሽንቁር ሲገባ አረ አየው ወይም አቤት ባለ ቁጥር ይብሳል የቀዛፊ ቁጣ። አይወድም ሌላ ሀሳብ ሲመጣ ያለ የሚቀጥል በሾክ መሃል ያለ ጽጌረዳ ማለት ነው። ከባድ ህይወት ነው። አንተ ቴዎድሮስ ነው የሚለው ከነድምጹ እንደዚህ። አሁን እስቲ ቴዲ አንድ ነገር ላስደምጥህ። ከቴክኒሻናችን አንድ ድምጽ እንስማ። ፀሐይ ግለቷን ድሬ ላይ አኖራለች። አፈቴሳ መንደር ያለው ገበያ ገና በጠዋቱ ደርቷል። ሮስተር ያለውን ሸቀጣሸቀጥ ለመግዛት ለመሸጥ የሚሯሯጠው ጀላባ ከተባለው መገበያ ያለውን ቁሳቁስ ለማየት ለማሳየት የተደረደረው ሰው ሁላ አካባቢውን ወሮታል። ሶስቱ መርማሪዎች አፈቴሳ ሰፈር ድሬ ገበያ አዳራሽ ባለው ጠባብ የእግር መንገድ ላይ ታችላሉ። የፀሐይ ሙቀቱ በረታ። አንደኛው መርማሪ እጁ ላይ ያሰረውን ሰዓት አየ። እኩለ ቀን ሊሆን 30 ደቂቃ ብቻ ቀርቶታል። ድሬ ገበያ አዳራሽ ይሰራል የተባለው ተፈላጊ ባሳቻ ሰዓት የሚመጣና መሳሪያ ይዞ የሚዘዋወር ግለሰብ እንደሆነ ተጠቁመዋል። ለጥበቃ ሲዘዋወሩ የቆዩት ፖሊሶች የሰውየውን ንግድ ቤት ተዘግቶ በማርፈዱ ስራ የመግባቱ ሁኔታ አጠራጠራቸው። ወደ መኖሪያ ቤቱ ብንሄድስ? አንዱ ጠየቀ። ተስማሙ። ግራና ቀኝ እየተገላመጡ ዙሪያውን እየተቆጣጠሩ ወደ ፈለጉት ቤት ተጠጉ። ረዘም ያለው ፖሊስ ገርበብ ያለውን በር አንኳኩቶ ዞር ብሎ ቆመ። መዝጊያው በቀስታ ተከፈተና መካከለኛ ቁመት ያለው ቀጭን ሰው ክቡራትና ክቡራን እንግዲህ ቀደም ሲል አዳምጠናል። ቴዲም አዳምጣል። ይማ ድምጽ ነው። ያባቴ አቶ ካሳሁን ግርማ ወልምሳ ቀደም ሲል ያዳመጣችሁት በ1988 ዓመተ ምህረት በፖሊስ ሬዲዮን ፕሮግራም ከምርመራ ማህደር በተሰኘ ዝግጅት የቴዲ አፍሮ አባት አቶ ካሳሁን ግርማሞ በፖሊስ ፕሮግራም በድሮ ኢትዮጵያ ሬዲዮ ያቀረቡት ነው። ሌላ ከጋዜጠኝነቱ በተጨማሪ አስተዋቂነትን ብቻ አይደለም እንጂ ሙዚቃም ይጽፍ ነበር። አረ ንካው ባንገት ግጥሙ ባይገጥ ምን ቸገረ ንካው ባ ታዲያ ግጥም እየጻፉ እንዴት ነው ቴዲ አትስፈን ማለት ነው? እንግዲህ በሱ መፍረድ አይቻልም። እንደ ለልጁ ጥሩ ነገር ከማሰብና የሙዚቃ ህይወትም ያለውን ክብደት ከመረዳት ይመስለኛል። ሙዚቃ በጣም ደስ የሚል ኪነ ጥበብ ደስ የሚል ነገር ቢሆን በጣም ብዙ አስቸጋሪ ጉዞም አለ ውስጡና ከዛ ስሜት ይመስለኛልና ብዙም አልቃወመውም። እኛም አንቃወምም ለነገሩ። እንግዲህ ለምሳሌ ጋዜጠኛ በጋዜጠኛ ዳሪዮስ ሞዲ ዘመን የነበሩ ሰዎች እንደ ዳሪዮስ ሞዲ፣ በተወዳጁ ተዋናይ ወጋየሁ ንጋቱ ዘመን የነበሩ እንደ ወጋየሁ፣ እንዲሁም ደግሞ በጥላሁን ዘመን እንደሚወዱት ታዋቂ ዘፋኝ አክት የማድረግ የመስፈን ነገር አለ። በአንተም ጊዜ እንደዚሁ ተመሳሳይ ቅላጼ ያላቸው ልጆች ይመጣሉ፣ ያው ስለሚወዱ ስለሚያደንቁ ነው። ነገር ግን በአንዳንድ ማህበራዊ ድህረ ገጾች ላይ ደግሞ ቁጭ ያንተን ድምጽ አስመስለው የተለያዩ ዜማዎች ይለቀቃሉ። ለምሳሌ መንፈሳዊ መዝሙር፣ አንድ ደግሞ የመልካሙ ተበጀን የልቤን አዳራሽ የሚለው ያውም እንደውም ቴዲን የዘፈነው ለባለቤቱ ነው ተብሎ ሁሉ ነበር። አንድ ደግሞ አዲስ ዓለም የሚል በደንብ ስለ ፍቅር እስከ መቃብር ነው መሰለኝ እና ያው የኪነ ጥበብ ምልክት ይኖራል። ከዚህ አኳያ መቼም ቴዲ ትውልድ አይደል መንቀርጸው መተካት አለበት እንዳልከው ቅድም
ምን ትላለህ? ምልክት አድርጎ መነሳት ክፋት የለውም። ያ ምልክት ግን እስከ ማንነትን እስከሚያጠፋ ድረስ ከሆነ አደገኛ ነገር ነው። በእንደዚህ አይነት ነገሮች እንዳሉ ደግሞ ሰማለሁኝ። ባይሆን ጥሩ ነበር፣ ለወደፊቱ ባይሆንም ጥሩ ነው። ከዛ በተረፈ ከፍቅርም ነው ደግሞ አንዳንዱ የሚነሳውና በብዛትም ሁላችንም የተጽዕኖ ውጤቶች ነን። ሁላችንም ያ ተጽዕኖ ያሳደረብን ሰው የምንወራረሰው ነገር ሊኖር ይችላል። ሁላችንም የብዙ ዘፋኝ ተጽዕኖም አለብን። ግን ራስን ሆኖ ለመውጣት ግን ከዛ ተጽዕኖ ለመላቀቅ ጥሩ የሙያው ሰው ለመሆን መጨከን ያስፈልጋል። የምትወደውም ነገር ቢሆንና እንደዛ ብዬ ነው የምናገረው። በጣም ቆንጆ። እንግዲህ በነገራችን ላይ ካላቋረጥኩ የአባቴን ጉዳይ በጣም አሳጠርክብኝ። አንድ ጊዜ እሱን ተመልሼ ማለት እፈልጋለሁ። አድማጮቻችንም ትንሽ እናጫውታቸው። አባቴ አቶ ካሳሁን ገርማሞ ምን አይነት ጸባይ ነበረው? በጣም ጥብቅ ሰው ነበረ። በባህሪውም በጣም ቁጥብም ነበረ። ጨዋታም በጣም ያውቃል። ከጓደኞቹ ጋር ሆኖ በልጅነቴ አብረን ስንሄድ በመንገድ ላይ ጓደኞቹ ሁሉ ያቆኛል። ይዞኝ ነው የሚዞረው። ዘቻምፕ ነበር የሚሉት። ዘቻምፕ የሚለውን ፊልም አይተዋል ይመስለኛል። ዘቻምፕ ነበር የሚሉትና መንገድ ላይ ሁሉ ስንሄድ ለምሳሌ ኮቱን ይዤ እንደዚህ አንጠልጥዬ ሲሄድ አንድ ቀን በነገራችን ላይ ቴዲ ብሎ ጠርቶኝ አያውቅም። አንተ ቴዎድሮስ ነው የሚለው ከእንደ ድምፁ እንደዚህ ነውና አንድ ቀን ቴዲ ብሎኝ ደንግጫለሁ። በህይወት የማረሳት ቀን ነች እሷ። እና በመንገድ ላይ የሄድን ቅዳሜና እሑድ በጣም ተጫዋችና አሪፍ ይሆናል። ከሰኞ እስከ ዓርብ ባለው የትምህርት ጊዜ ደግሞ ከትምህርት ቤት የምትመጣ እስኪመስል ድረስ የአስተማሪና ኮስተር አይነት ነገር አለው። እና ቅዳሜና እሑድ በቃ ሌላ አይነት ሰው ነው። እና አብረን ስቴዲየም እንገባለን። ሙሉ ጊዜ ይሰጠኝ ነበር። ጸጉር ቤት እንሄድና ማኪያቶ እንጠጣለን። ከዛ ደግሞ ቲያትር ቤት እንገባለን። እና መንገድ ላይ ስንሄድ ሁሉ ጊዜ ማረሰው ኮቱን እንደዚህ ይዤ ሲሄድ ቴድሮስ እኔ እኮ ጓደኞቼ ቴድሮስ ትልቅ ሆነ አደገ ሲሉኝ ትልቅ ሰው ሆኗል ነው የምላቸው። እንዴት እንደ ሕፃን ልጅ አባትህን ኮት ይዘህ ትሄዳለህ? ምን ይለዋል ቢያየው ይለኝና ኮቱን ያውልቅና ብዙ ጊዜ አንድ አይነት ልብስ እንለብሳለን። ከረባት ኮት አድርጎ እንደዚህ ያወጣና አውልቀው ይለኛል። አወጣለሁኝ። እንደዚህ አንጠለጥሏል ትከሻው ላይ። ከዛ ኪሱን ይከትና ልክ እንደዚህ አድርግ ይለኛል። እንደዛ አሁን ራስህን ችለህ ሂድ። እንደዛ ሆነን ስቴዲየም ውስጥ ስንገባ እዛ ያለው ሰው ሁሉ በሳቅ ነው የሚለው እና የተለየ ነበረ። እንደው ትንሽ ዘላ እናርጋቸው። እሱንም ካስታወስ ነው አይቀር አጣደፍከኝ ለዚህ ብዬ ነው። እኔ በነገራችን ላይ ለሱም ሳይሆን ብዙም እንዳረብሽ ብዬ ነበር ያልኩት። እኔ ሙዚቃውን እንግዲህ ብዙ ስላላወቅኩ እንደው ልጠይቅ ብዙም የማያውቅ ይኖራል ብዬ ሙዚቃ ግጥም ዜማ ይደርሱ ነበር ማለት ነው? ይደርስ ለሄዱት በቀለ ብዙ ዘፈኖች ይሰጧታል። ብዙ ቁጥር ያላቸው? አዎ በዚህ ብዬ ለማወቅ ብዙም እሱም መንገድ አይሰጠኝም ስለነበር አንዳንድ ሰዎች አሰማርቻለሁ ሲለይቶ ለማወቅ በእንትን ደረጃ ነው ማወቃቸው። እናቴ አንዳንዴ ትዘፍንልኛለች የሷ የሰጣትን ዘፈኖች እና ሂሩት በቀለ ደግሞ በጣም የቅርብ እንትንም ነበራቸው። በነገራችን ላይ አምባሰል ሙዚቃ ቤት፣ ፍቃዱ ዋሪ፣ ኢትዮ ሙዚቃ ቤት፣ አስራት ዋሪ፣ እንደ ተሾመ ኤሌክትራ ከስራው ሰዓት ውጪ ባለው ከነሱ ጋር ሰፊውን ጊዜ ብዙ ስራ ሰርቷል። ከዛ ጀርባ ሆኖ እነሱም እንደ ጎበዝ ባለሙያነታቸው እንዲህ አይነት አማካሪዎችን ያሰባስባሉ። ለምሳሌ ከሁሉም አልበም ጀርባ ያሉ ሰዎች አሉ በጊዜው እነ ተስፋዬ ለማ እንግዲህ የታወቀ ትልቅ ሰው ነው። ከዛ ውጪ እነ ታምራት አሰፋ የሚባል ጋዜጠኛም ነበር። ኢትዮጵያ አባቴ ደግሞ እንደዚሁ አለ። አሁን ለምሳሌ ታደለ በቀለና ሂሩት በቀለን ኤፍሬም ታምሩንና ኩኩ ሰብስቤ እንዲህ አይነት አይዲያዎች እንትን ይያሉ የፕሮዲዩሰርም ስራ ነው የሚሰሩት። እና ከትምህርት ቤት አብረው ያመጡኛል ከፍቃዱ ጋር። ፍቃዱ እኔ እንደ አባቴም ነበር በጊዜው። እና ቤት ገብተው እንዲህ ቆርጣሉ ይቀጥላሉ። እኛ ቤት ከአንድ ወር በፊት ነው የአንድ ዘፈን ሳይወጣ የሚመጣው እና ቀድሜ ያገኘ ነበር። እሱ ኢንፍሉዌንስ አድርጓል። ግን እሱ እንደዚህ ነገሮች
አይወድም ነበረ። ግን የእግዚአብሔር ነገር ከሆነ ምንም ማድረግ አይቻልም። በእማዝነው ነገር መቼም በእግዚአብሔርም ስራ ባይገባ ያለውን በሙከራዬ ደግሞ ያንን አይቶ ቢሄድ ደስ ይለኝ ነበር። ከዛ ውጪ አባቴን ሳውቀው አንድ ቀን የአመት ረፍት ወስዶ አያውቅም ከስራ ቦታ ላይ እና ሁልጊዜ ጠዋት እንደተነሳ አርፍዶ እንኳን ተኝቶ አንድ ቀን ቢሞትል ነበርና ብዙ ደግሞ በሐዘንም መቆየት ተገቢ አይደለም። ይሄንንም ማስተሰብ እሱ ነው ያመጣው ማለት ያው በዚህ ኑር ብሎ ከላይ ካዘዘ ልጁ ምን ያድርግ ቀራሩን ያዘ። እንደገና በሞት ላይ ፎክሬበት በዳንኪራ ትነሳለህ ከኔ ጋር የሚለውን ግጥም ይዘን በዛ መጽናናት ነው። እንግዲህ ከበርካታ ጥያቄዎቻችን ጋር ነው እስከ 10 ሰዓት ድረስ ቆይታ እናደርጋለን። ቴዲ ይመልሳል። መቼም ያው በስራ ጉዳይ ባህር ማዶ መሄድ ያለ ነው። ቀደም ደግሞ እና አቶ ፍቃዱ ዋሪን ስታነሳ የተለያዩ ፕሮዲዩሰሮች አዲስ ገሰሰ ለምሳሌ አንተ ማናጀር ነበር። ለኔም ስትነግረኝ ያው ክሬዲት ሰጥተህ ነው። ትልልቅ ሰዎችን አግኝተሃል ወይ? በነገራችን ላይ አዲስ ገሰሰ በዓለም ደረጃ ባሉ ትልልቅ ባለሙያዎች ጋር ብዙ እውቀት እና ቅርበት የነበረው ሰው ነው። የቦማሊ ቤተሰብንም በትልቅ ደረጃ እነሱ ኢትዮጵያውያን ስለሆኑ ራሱ በዛ ቦታ ላይ የተለየ ክብር ነው የነበራቸው። እንዳልኩ ደረጀ መኮንን ዳሎልን ማኔጅ ያደርግ ነበር። ዚጊ ማርሊ ራሱ ነው መጥቶ አብሯቸው እንዲጫወት የፈለገ የነበረው። ዋይልደር ማለት ቺካጎ ውስጥ የነበራቸው የሬጌ ክለብ በጣም አሜሪካን ሀገር ውስጥ ቺካጎ ውስጥ አይደለም ለአሜሪካን ሀገር ትልቁ የሬጌ ክለብ ነው። ከሳምንት ሬጌ ባንድ ላይ ቢጫወት የሚገርም ሳውንድ ነው የምትሰማው። እዛ ዘፍኖ የሄደ አንድ ጀሜካዊ አገሩ ሲገባ ብዙ ሰው ሰብስበው ነበር የሚያወራው እዛ በመጫወቱ። እንዴት የሚያኮራ ስራ ነው የሰሩት። አዲስ ገሰሰ የቦማሊን ላንድ ሮቨር መኪና እየነዳ እሱን ሙዚየም ሁሉ የገነባ እሱ ነው በነገራችን ላይና ከሱ ጋር በመሰራ ጊዜ ከትልልቅ የተለያዩ ሰዎች ጋር ተገናኝቻለሁ። ለምሳሌ ክሪስ ብላክዌል የቦማሊ ፕሮዲዩሰር ነው። የተለያዩ የኔን ራሱ አሁን ምንድነው የሚባለው የታክስ ወረቀቴ ምናምን የሚሰራው የቦማሊን ይሰራ የነበረ የ90 ምናምን ዓመት ሽማግሌ ነው። እንዲህ አይነት በጣም ሰፊ እንትን አለውና አበጊዳ ባንድንም ፎርም እንዳደረግ ትልቅ ነገር አድርጎልኛል በጊዜው። ከዛ ውጪ የሚገርም ነገር ሁሉ ጊዜ ይሄ ለብዙ ጥሩ ምሳሌ ሊሆን ይችላል። በተለይ ደግሞ ወጣት ለሆኑና ለጥኖች ለነገሩ ራእይ እስከመቼም ድረስ አያረጅም፣ አይዘገይም፣ አይቆይብህም። ለመመኘትና ለማሰብ ያለንበት ሁኔታና ያለንን አቅም ገምተን መመኘት የለብንም። ይሄንን ያልኩት ለምንድነው? በልጅነቴ በአባቴ ጥቁርና ነጭ ቴሌቪዥን ዘለቀ ገሰሰ መጥቶ ይጠየቃል። ጌታቸው ማጎዳይ ነው ስለኝ የሚጠየቀው በመተዋያ ፕሮግራም ነው እና የዋይልደርን ሳውንድ እና ሙዚቃ በቪዲዮ አቅርቦ ሳይ ሬጌ በጣም ወድ ነበርና እኔ ወደፊት አሜሪካን ሀገር ከሄድኩኝ እዚህ ክለብና እነዚህ ሰዎች ጋር መጫወት ፈልገው ብዬ ተመኘው። ይሄ በሆነ በ10 ከስንት ዓመት በኋላ እኔ አቦጊዳን አውጥቼ አዲስ ገሰሰ እኔ የዘለቀ ገሰሰ ወንድም መሆኑንም አላውቅም። የጂጂ ፕሮዲዩሰር ማነው እንደነበር ብቻ ነው ማውቀውና ይዞኝ ሄደ። ኒውዮርክ ከተማ ገባን። ከዛ በሳምንቱ ቺካጎ ነው የምንሄደው አለኝ። እኔ ከና በጋዝ ጋር መስራት ነበር በጣም የምመኘው በዛ ሰዓት። አይ ላንተ ከእድሜህም ጋር የራስ ብቻ የሆኑ ግሩፖች ምናምን ይሄ ትልቅ ክሬዲት ሰጥቷለሁ በዚህ በነገራችን ላይ ብሎ ይዞኝ ሄደ። ቺካጎ ሲሄድ ያገኘኋቸው ልጆች እንደአጋጣሚ እዚህ ማቃቸው ናቸው። አቦጊዳ ባንድ ብለን በኋላ ስም ወጣ። እዛው ስቴጅ ላይ የተጫወቱ በሶስተኛው ቀን ድሮ የምመኘው ቦታ እንደመጣው ዋው እና ደረጀም ተመሳሳይ ህልም ነበረው። ደረጀ ከበደ ያ ቦማሊን ባያገኘው ዚጊ ማርሊን የሚያህል ያን የሬጌንትን ይዞ የመጣው የዚህ ሰው ህልም ነው። ደረጀ መኮንን የሱ ህልም ነበርና ተጉዞ አቦጊዳ ባንድ የሚወጣው ከዛ ውስጥ ነው እና ለሁል ጊዜ ምኞትን አስፍቶ ለመመኘት ያለህበት ሁኔታ በምንም አይነት ሁኔታ አይወስነው። በጣም የሚገርም አቦጊዳ ባንድ ላይ ሩፋኤል አለ።
ራፋኤል በጣም ከነሱ ጋር ፕሮግራም የወሰድን ነው። ሩፋኤል የዚጊማሊ ድራመር ነበረ። እንግዲህ የአስቴር አወቀ አልበሞች ድራም የሚጫወተው እሱ ነው። እዛ ላይ ብዙ ዘፈኖች